ብዙዎቻችን የምንፈልገውን ነገር እንዳናረግ ከሰዎች እንዳንማር እንዲሁም እርዳታ እንዳንጠይቅ ከሚያደርጉን ነገሮች መካከል አንዱ ኢጎ ነው። በዛሬው ቪዲዮ ኢጎ ምን እንደሆነ፣ እንዴት እንደሚመጣና እንዴት ልንከላከል እንደምንችል ምናየውና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ኢጎ የሚለው ቃል ከላቲን የመጣ ሲሆን ትርጉሙ እኔ እንደማለት ነው። ሰዎች ከራሳቸው ውጪ ሌሎች ነገሮችን የማያዳምጡበት ሁኔታ ያጠቃልላል። ይህ ኢጎ ኮንፊደንስ በመምሰል የሚመጣ ነገር ነው። ይህ ነገር ከህፃን እስከ አዋቂ ድረስ ያለና የሚኖር ነገር ነው ማለት ነው። ሰዎች ለራሳቸው ያላቸው ያልተገባ አመለካከት፣ ለራሳቸው ያላቸው ከፍ ያለ ኩራት፣ ራሳቸውን መቆለል የሚሉት አይዲያዎችን የሚያጠቃልል። ኢጎ ኮንፊደንስ መስሎ የሚመጣው ስንል ምን ማለታችን ነው? ኮንፊደንስ በጊዜ ሂደት ራሳችን እየሰራን የምንመጣበት ነገር ነው። በአንጻሩ ኢጎ ግን ኮንፊደንስ በመምሰል የሚመጣ ግን ለራሳችን ያልተገነባ ማንነትን በመስጠት ከመንገድ የሚያስተን ትልቅ አደገኛ የሆነ ነገር። ኢጎ ከሚመጣባቸው መንገዶች የመጀመሪያው የሚሆነው አስፓየር ነው። አንድ ሰው ነገሮችን ገና ሲያስብ አክሽን ሳይወስድ ምን ይሆናል? ኢጎን ያመጣል ማለት ነው። ያ ደግሞ በሚሆንበት ሰዓት ፍላጎታችን ጤናማ እንዳልሆነ ያሳያል። ይህ ደግሞ አብዛኛው የሚሆንበት ነገር ሰዎች ከሆነ ማንነት ወደ አክሽን ሳይሆን ለመሄድ ሞክሩት፣ ከአክሽን ወደ የሆነ ማንነት ነው ለመሄድ ሞክሩት እና ያንን የሚወስዱትን አክሽን የሆነ መሆን የሚፈልጉት ሰው የሚወስደውን አክሽን ያ ማንነት ሳይኖራቸው ለማድረግ ይሞክራል። ያ በሚሆንበት ሰዓት ደግሞ ገና አክሽን በሚያስቡበት ሰዓት እንደከወኑትና ያንን ማንነት እንደያዙ እንዲሰማቸው በማድረግ ኢጎ ይመጣል ማለት ነው። እና እነዚህ ሰዎች በጣም ያወራሉ፣ ገና ሳይሰሩ ነገር እንዲሰራለው ይላሉ፣ ግን ወደ አክሽን ለመግባት እንትናቸው ፕሮባቢሊቲያቸው በጣም ዝቅ ያለ ነው ማለት ነው። እና አንድ ኢጎ የሚመጣበት በአስፓየር ገና ሰዎች ሲያስቡት የሆነ ነገር ኢጎ የመምጣት እድሉ ከፍ ያለ ነው ማለት ነው። ሁለተኛው ኢጎ የሚመጣበት ስኬት ነው። ስኬት ሲመጣ ኢጎ አብሮ ከፍ ይላል ማለት ነው። የአሁኑ ስኬት ለነገ ዋስትና ነው። የሰክሰስ ወይም የስኬት ኢጎ ያለባቸው ሰዎች ምንና ያብዛሉ? ናሬሽን ያበዛሉ። እኔ ከዚህ ተነስቼ ነው የመጣሁት፣ ከዚህ ነው የመጣሁት፣ እንደዚህ ነው ያደረኩት፣ በዚህ ሄጄ በዚህ ገብቼ የሚል አይዲያን ያመጣሉ። ያ ደግሞ የሚሆንበት ምክንያት ኢጎ ምንድነው? ናሬሽን ስለሚወድ ነው ማለት ነው። ስለዚህ እነዚህ ሰዎች በጣም ያላቸው ስኬታቸው ይዞላቸው የሚመጣላቸውን ነገሮች በጣም የሚተማመን ነገር ይመጣል። ስኬት ሲመጣ እንደተለመደው ገንዘብ ይመጣል። በገንዘብ ሁሉን አደርጋለሁ፣ ሁሉን እገዛለሁ የሚል አይዲያንም ይዞላቸው ይመጣል ማለት ነው። አንዱ ይሄ በስኬት የሚመጣ ኢጎ ማስረጃ ነው ማለት ነው። ሁለተኛው ኢጎ በስኬት ይመጣል ማለት ነው። ሶስተኛ ኢጎ የሚመጣበት በፌለር ጊዜ ነው። ሰዎች የሆነ ማንነታቸው ሲወርቁ ወይም ያላቸው ኢጎ ሲነካባቸው ብቻ ካላቸው ከፍታ ዝቅ ሲሉ ኢጎ ይመጣል ማለት ነው። አንድ ተምሬያለሁ አውቃለሁ የሚል ሰው እንዳልተማረና ምንም እንደማያውቅ ብትነግሩት በቃ ጀስት እናንተ ማታውቁትን የሆነ ማንነት ያሳያችኋል። ያ ኢጎ ዝቅ ሲል የተነካበት ይሆናል። እና እነዚህ ሰዎች የውድቀት ኢጎ ያለባቸው ሰዎች ለሚያጋጥማቸው ውድቀቶች ሰውን ብሌም ማድረግ ይፈልጋሉ። ለራሳቸው አካውንታብል አይሆኑም። እንደዚህ ውድቀት የደረሰብኝ በከል እንጂ በእኔ ነው የሚል አይዲያ የላቸውም ማለት ነው። ስለዚህ ሶስተኛው ኢጎ የሚመጣበት በፌሊየር ጊዜ ነው ማለት ነው። ኢጎን ልንከላከልባቸው የምንችለው 3 መንገዶች አሉ። የመጀመሪያው አስፓየር ስናደርግ የምናስበውን ነገር መለየት፣ ጤናማ የሆኑ አይዲያዎችን ማሰብ፣ ከአክሽን ወደ የሆነ ማንነት ሳይሆን ከሆነ ማንነት ወደ አክሽን አብረን እየገነባን ማምጣት ያስፈልጋል ማለት ነው። ሁለተኛው ሰክሰስ በሚመጣበት ጊዜ የነበራችሁበትን ቦታ አለመርሳት፣ በዙሪያችሁ ያሉትን ሰዎች ማስታወስ፣ አይምሯችሁ ወዴት እየሄደ ምን እያሰበ ነው የሚለውን ነገር ረጋ ብላችሁ ማስተዋልን ይጠይቃል ማለት ነው። በዚህ ኢጎን ልንከላከል ይቻላል። ሶስተኛው ደግሞ የሚሆነው ፌለሪቲ በሚኖርበት ጊዜ ሰውን ብሌም ከማድረግ ይልቅ ጣታችሁ ወደ ራሳችሁ የሚጠቁ አካውንታብል መሆን፣ ለዚህ ውድቀት ራሴን ተጠያቂ ብላችሁ ራሳችሁ ላይ ፎከስ አድርጋችሁ ለመስራት መሞከር፣ ይሄ ኢጎችሁን ደንብ እንድታወርዱ ይረዳችኋል ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ከወደዳችሁ ላይክ እና ሰብስክራይብ አድርጉ።